to my channel በእንግሊዘኛ ትናንትና ልደቴን አከበርኩ። ባለፈው ሳምንት ቤተ ክርስቲያን ሄድኩ ስትሉ ምን አይነት ቴንስ ነው የምትጠቀሙት? As you know, tense is a backbone of English ይባላል። ማንኛውም ነገር በጊዜ እንደሚከናወን በቋንቋ ስንናገርም ወይም በእንግሊዝኛ ቋንቋ ቴንስ በጣም መሰረታዊ የጀርባ አጥንት ነው ይባላል ለቋንቋው ማለት ነው። ምክንያቱም ማንኛውም ድርጊት የሚከናወነው በምንድን ነው? በጊዜ ማለት ነው። ጊዜ ወርቅ ነው። ስለዚህ ቴንስን በደንብ ያወቀ ሰው መሰረታዊ የሆነ መግባባት ይችላል ማለት ነው። So let's see today one of the best tense or the most effective tense in communication in English is simple past. Simple past ምንድን ነው ካላችሁኝ ወደ ኋላ በደቂቃ ሊሆን ይችላል። ለምሳሌ ከ30 ደቂቃ በፊት፣ ከአንድ ሰዓት በፊት፣ ከቀናት፣ ከአንድ ቀን በፊት፣ ከሳምንት፣ ከአንድ ሳምንት፣ ከብዙ ሳምንታት በፊት፣ ወራት፣ አመታት፣ 10 ዓመታት፣ 100 ዓመታት ወደ ኋላ ሄደን የሆነ ነገር በዚህ ሰዓት እንደዚህ ተደረገ ወይም እንዲህ አደረግን የሆነ ሰው አደረገ ስትሉ የምትጠቀሙት ቴንስ ሲምፕል ፓስት ይባላል ማለት ነው። በጣም ብዙ ሰው አንድ ሲንግል የሆነ ነገር ነው የሚያውቀው። ሲምፕል ፓስት ማለት ያለፈ ጊዜ ነው ይላል። ዜን ፓስት ቨርብ ይጠቀማል ማለት ነው። but it has three forms ሶስት መሰረታዊ የሆኑ ቴክኒኮች ወይም ደግሞ አረፍተ ነገር የምንሰራበት ስትራክቸር አለ ማለት ነው። የመጀመሪያው ፖዚቲቭ ይባላል። አዎንታዊ የሆነ አረፍተ ነገር እንዲህ አደረግኩ እንዲህ አደረገች ስንል የምንጠቀመው ማለት ነው። so let's see today let's see positive። ይህን ስትጠቀሙ የምንጠቀመው ስትራክቸር መጀመሪያ ድርጊት ፈጻሚ ወይም ሰብጀክት ይቀድማል ማለት ነው። ከዛ ቨርቡ ወደ ፓስት ተቀይሮ ቨርብ ቱ ይባላል። ሰብጀክት ፕላስ ቨርብ ቱ ይሆናል ማለት ነው። ዜን ይሄ ቨርብ ኦብጀክት ካለው ኦብጀክት እንጨምራል። ኦብጀክት ምንድን ነው የሚለውን እናንተ የምታውቁት እቃ ከሆነ ተሳስታችኋል ማለት ነው። በሴንቴንስ ኮንስትራክሽን በግራመር ኦብጀክት ማለት ድርጊቱን የሚቀበለው አካል ማለት ነው። ለምሳሌ ትናንት ገዛው ካላችሁ ያ የገዛችሁት ነገር መግዛቱ ቨርብቱ ነው። እናንተ ሳብጀክት ናችሁ። ገዛን ካላችሁ የተገዛው ነገር መግዛትን የተቀበለው ነገር ምን ይባላል? ኦብጀክት ይባላል ማለት ነው። መኪና ከሆነ መኪና ይሆናል ማለት ነው። ሰውም ሊሆን ይችላል። ለምሳሌ ከመግዛት ውጡና መከርኩት፣ በደንብ አድርጌ መከርኩት ታናሽ ወንድሜ የምትሉ የተመከረው ሰው ምንድን ነው? ኦብጀክት ነው ማለት ነው። ምክንያቱም ድርጊቱ በሱ ላይ ነው ያረፈው። ማነው የተመከረው ስትሉ ያ ሰው ከሆነ ኦብጀክት ይባላል። ሶ ሰብጀክት ፕላስ ቨርብ ቱ ፕላስ ኦብጀክት ትጠቀማላችሁ ማለት ነው። ኦብጀክት የማይፈልግ ከሆነ ደግሞ ሰብጀክት ፕላስ ቨርብ ቱ ብቻ ትላላችሁ። ለምሳሌ 6 ሰዓት ላይ ነው ምሳ የበላሁት ትናንት ስትሉ I ate my lunch at 6 ትላላችሁ ማለት ነው። yesterday አሁን አይ የሚለው ምንድነው? ሰብጀክት ባለቤቱ ወይም ድርጊት ፈጻሚ። ቨርብ ቱ የሚባለው ደግሞ ኢት የነበረው ኤት ሆኖ ቨርብ ቱ ይሆናል። ምን በላው ስትሉ ደግሞ ላንች ኦብጀክት። ከዛ ጊዜ የሚገልጸው ጊዜ አመልካቹ ተውሳከ ግስ ይባላል ወይም አድቨርብ ይባላል ማለት ነው። ሶ yesterday at 6 የሚለው አድቨርብ ነው ማለት ነው። I ate my lunch at 6 p.m. yesterday ትላላችሁ ማለት ነው። አሁን ትልቁ ችግር ወደ ሌላ አረፍተ ነገር አልሄድና እቺን አረፍተ ነገር በደንብ ወደ ሶስቱን ቀይርና ጥያቄ ሰጣችኋለሁ። እሱን ታያላችሁ ማለት ነው። አብረን እናያለን። አው ቼክ ቀጣዩ ኔጌቲቭ ላይ ሲሆን በጣም በአብዛኛው ብዙ ሰው የሚሳሳተው ኢቭን ኢንተርሚዲየት ነኝ ወይም ደግሞ ለእንግሊሽ ሌቭሌ ኢንተርሚዲየት ላይ ነው የምትሉ ሰዎች በራሱ የምናየው ስህተት አለ ማለት ነው። አንድ ሰው ሃይ ስኩል ጨርሶ ወይም ዩኒቨርሲቲ ተመርቆ የሚሰራው ስህተት አለ። ሚስ አንደርስታንዲንግ ማለት ይቺ አንዷን ሲንግሏን ብቻ ነው ትምህርት ቤት ተምረን የምንሄደው ማለት ነው። እውነት ለመናገር ወደ ኔጌቲቭ ሲቀየሩት
ቅርጹ ይቀየራል። ሰብጀክት ፕላስ ሌላ ዲድንት የሚል ኦግዚለሪ ወይም ረዳት ግስ ይመጣል ማለት ነው። ዲድ የሚለው የማን ፓስት ነው? የዱ ነው። አሁን ሌላ ፓስት አትጠቀሙ። ይሄ በቂ ነው። ፓስት አድርጎታል ማለት ነው። ሰብጀክት ፕላስ ዲድንት ፕላስ ቨርብቱ የነበረው የቀድሙ ቨርብ ወደ ምን ይቀየራል? ወደ ቨርብ ዋን ይቀየራል ማለት። ከዛ ኦብጀክት ካለ ኦብጀክት ማለት ነው። ሌትስ ቼንጅ ዘ ፈርስት ኤግዛምፕል። ምን ብለን ነበር? I ate my lunch at 6 p.m. yesterday። ወደ ኔጌቲቭ አይ 6 ሰዓት ላይ አልበላውም ስትሉ ደግሞ ኔጌቲቭ ይሆናል። ሶ the subject is I ከዛ didn't then ate የነበረውን eat ትላላችሁ ማለት ነው። I didn't eat my lunch at that time። በዛ ሰዓት ነው ያልበላው። or at 6 p.m. yesterday ትላላችሁ ማለት ነው። is that clear? very good። ስራዬን ከምሽቱ 2 ሰዓት ነው ትናንት የጨረስኩ ስትሉስ I finished my work or my chores at 2 p.m. at local time። በእኛ በኢትዮጵያ ሎካል ታይም 2 ሰዓት ላይ ስራዬን ጨረስኩ አላችሁ ማለት ነው። I finished my work or my chore። አሁን ይህን ወደ ኔጌቲቭ ቀይሩ እስኪ። I not finished። አብዛኛው ሰው የሚሳሳተው I not finished but I not finished my work my chore። ኖት እዚህ ጋር ቀጥታ አይገባም ማለት ነው። ምን መግባት አለበት? I didn't or did not finish my chores or my job at the time but I didn't finish my work or my chores at the time። እኔ ግን በዛ ሰዓት አልጨረስኩም ትላላችሁ ማለት ነው። ስንታየን? 2 ታየ ማለት ነው። ሶስተኛው ጥያቄ ስትጠይቁ ቀጥታ እንደ አማርኛ አይጠየቅም ማለት ነው። ስራህን ጨረስክ በዛ ሰዓት ነው አይደል የምንለው በአማርኛ። በእንግሊዝኛ ግን ቀጥታ ያን ወስደን you finished at that time you finished your work at that time ብትሉ ትክክል አይደለም ማለት ነው። በግራመር ምንድነው ማለት ያለባችሁ? ዲድ ከፊት ታስቀድሙና ከዛ ሰብጀክት ዜን ቨርብ ዋን ነው የምትጠቀሙት ማለት ነው። For example, did you or did you eat your lunch at 6 p.m. yesterday? ትናንት 6 ሰዓት ነው ምሳ የበላኸው ስትሉኝ እንደዚህ ነው የምትጠይቁኝ ማለት ነው እንጂ you ate your lunch at 6 አይባልም ማለት ነው። ኔጌቲቭ ስታደርጉት ደግሞ ዲድንት ይሆናል። በዛ ሰዓት አልበላም ነበር ስትሉ didn't you eat your breakfast lunch at that time ትላላችሁ ማለት ነው። is that clear? እዚህ ጋር ምን መች የት የሚለውን WH ወርድ ለመጨመር ደግሞ ቀድማችሁ ትጨምራላችሁ። ምንድነው ምሳ የበላኸው ብላችሁ መጠየቅ ትፈልጉ what did you eat for lunch yesterday? What did you eat for breakfast yesterday? What did you eat for dinner last night? እንደዚህ ማለት ትችላለች። መቼ ስትሉ ደግሞ when did you eat your lunch? መቼ ነው? I ate my lunch at 6 እንድላችሁ ከፈለጋችሁ ማለት ነው። is that clear? እነዚህ 3 ናቸው ማለት ነው። clear? እሺ አሁን እዚህ ጋር የምትወስዱ 2 አይነት ቨርብቶች አሉ። አንዳንዶቹ ፎርማል ወይም መደበኛ የሚባሉት ኢዲ የሚጨምሩ ናቸው። work worked walk walked finish finished ኢዲ ወይም ዲ የሚጨምሩ። አንዳንዶቹ ደግሞ ኢሬጉላር የሚባሉ አሉ። ለምሳሌ መሄድ go ቤተክርስቲያን ያድኩ ቸርች፣ መስጊድ፣ ገበያ ስትሉ go የዚህ ፓስት ዌንት ነው ማለት ትናንት፣ ጠዋት፣ ባለፈው ሳምንት ስትሉ የምትጠቀሙት ኤክስፕሬሽን ዌንት ቨርብቱ ይሆናል ማለት ነው። ኢትስ ኤት፣ ድሪንክ ድራንክ፣ ስፔሊንግ ይቀየራል። መተኛት ተኛው፣ ስሊፕ ስሌፕት፣ ሰው ማግኘት ሚትስ met አንዱን ይቀንሳል ማለት ሲ ሶ እነዚህ ኤክስፕሬሽኖች አሉ ማለት ነው። እስኪ ትናንት መብራት ኃይል አየሁ በሉ።
መብራት ኃይል አካባቢ አልጠፋም። እስኪ መብራት ኃይል ትናንት አየሁህ በል። ሰብጀክት አይ፣ ቨርብ ቱ ሶ፣ ኦብጀክት ዩ አት መብራት ኃይል የስተርዴይ። የሰፈሩ ስም መብራት ኃይል ማለት ነው እንጂ ድርጅቱን አይደለም። እሺ I saw you at መብራት ኃይል yesterday። ከዚህ በፊት አውቃለሁ ብሎ ማወቅ ምንድን ነው? ኖ ጥያቄ ነው አይደለ? ስለዚህ ዲድ ብላችሁ ነው የምንጀምሩት። I know you before አይባልም ማለት ነው። ዲድ I know you before ትላላችሁ ማለት። ትናንት መብራት ኃይል አየሁ ልበል ስትሉስ ዲድ I see you at መብራት ኃይል yesterday ትላላችሁ ማለት ነው። እስኪ አሁን ያስተማርኳችሁ ሲምፕል ፓስት አልገባኝም በሉኝ እስኪ። ትናንት ያስተማርከን አልገባኝም፣ I didn't understand your lesson or simple past ትላላችሁ ማለት ነው። Is that clear? Did you understand? Yes, I understood. No, I didn't understand ትላላችሁ ማለት ነው። ስንት ሰዓት ነው ትናንት የተኛው በሉኝ። ትናንት ማታ ላስት ናይት አይደል? ትናንት ማታ ስንት ሰዓት ነው የተኛው ስትሉኝ ምን የሚለው ደብሊው ኤች ወርድ ይቀድማል። when did you sleep last night? ትናንት የተኛሁት ከምሽቱ 4 ሰዓት ነው። I sleep ልበል? No, I slept at 4 local time last night። እሺ ጠዋት ስንት ሰዓት ነው የነቃኸው በሉ። ወይም ከእንቅልፍህ ነቅተህ ካልጋ የተነሳኸው ማለት ነው። ምንድነው ቨርቡ? wake up። At what time did you wake up in the morning? When did you woke up in the morning? wake ነው የምትሉ ቨርብ ዋን ማለት ነው። When did you wake up? At what time did you wake up? እንደዚህ ትላላችሁ ማለት ነው። This is winner English. This is winner. Bye bye.